በዛሬ ቪዲዮ ቶዮታ ሃይሲ 3Y እና ቶዮታ ሃይሲ 5L በውስጣቸው ያሉትን የኢንጂን የቦዲ እና የእግር ልዩነቶችን እናያለን። እናም ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ወደ ቪዲዮ በቅድሚያ በሞተራቸው ላይ ያለውን ልዩነት ስንመለከት 3Y መመረት የጀመረው በፈረንጆቹ አቆጣጠር 1982 መመረት ጀምሮ እስከ 1996 ዓ.ም ቆይቷል ማለት ነው። 5L ደግሞ 1994 መመረት ጀምሮ እስከ 2005 ድረስ መመረቱን ቀጥሎ ማብቂያውን ዛሬስ አድርጓል ማለት ነው። ሊትራቸውን ወይም ደግሞ ሲሲውን ስንመለከት የ3Y 2 ሊትር ኢንጂን ወይም 1998 ሲሲ ኢንጂን ይዟል ማለት ነው። 5L ደግሞ 3 ሊትር ኢንጂን ወይም 2985 ሲሲ ይዟል ማለት ነው። በዚህ ጋር የምንመለከተው የኢንጂናቸው ልዩነት ከፍተኛ መሆኑን ነው። ማለት 3Y ላይ 2 ሊትር ኢንጂን ነው ስንል እያንዳንዱ ሲሊንደር 500 ሲሲ ወይም ኪዩቢክ ሴንቲሜትር አየር የመያዝ አቅም አለው ማለት ነው። 5L ላይ ደግሞ 3 ሊትር በመሆኑ እያንዳንዱ ቤት 750 ሲሲ ወይም ኪዩቢክ ሴንቲሜትር የመያዝ አቅም አለው ማለት ነው። ይህ ማለት እያንዳንዱ ሲሊንደር ውስጥ የሚገባው የአየር መጠን በበዛ ቁጥር ኮምፕረስ ተደርጎ የሚወጣው ጉልበት ይጨምራል ማለት ነው። ስለዚህ ከ3Y ይልቅ ከ5L የተሻለ ጉልበት እናገኛለን ማለት ነው። በኮምፕሬሽን ሬሾ ስንመለከት ደግሞ 3Y 8.8 ሬሾ 1 ነው። የ5L ደግሞ 22.2 ሬሾ 1 ነው። ይህ በጣም ሰፊ የሆነ ልዩነት እንዳላቸው ያሳየናል ማለት ነው። አንድ የሚያደርጋቸው ደግሞ እዚህ ጋር ሲሊንደራቸው ነው። ሲሊንደራቸው ሁለቱም ጋር አራት የሆነ ኢንላይን ሲሊንደር አላቸው። ፊውላቸው ደግሞ የ3Y ጋዞሊን ወይም ደግሞ ቤንዚል ሲጠቀም 5L ደግሞ ዲዝል ወይም ናፍጣ ይጠቀማል ማለት ነው። በኢንጂናቸው ውስጥ ያሉ የኮምፖነንት ልዩነቶችን ስንመለከት ደግሞ 3Y ላይ ታይሚንጉን የምናገኘው በቼን ወይም ደግሞ በሰንሰለት ነው የምናገኘው። በ5L ላይ ግን በቤልት ነው ታይሚንጉ የተሰራው ማለት ነው። ኢንጀክሽን ላይ ስንመለከት ደግሞ ወይም የነዳጅ አረጫጭ ስርዓቱ ላይ ስንመለከት የአየርና ነዳጅ ቅልቅሉ የሚሆነው በ3Y ላይ ካርበተር ነው። በ5L ላይ ደግሞ የሚሆነው ዲስትሪቢዩተር ታይፕ የሆነ ኢንጀክሽን ፓምፕ ወይም ፖምፓ እናገኛለን ማለት ነው። ከመሬት ተነስተን እግራቸው አካባቢ ያሉ ሲስተሞችን ስንመለከት ደግሞ 3Y ስቴሪንግ ራክን በመጠቀም የተለያዩ ሊንኬጆችን አንድ ላይ በማድረግ በመጠኑም ቢሆን የተወሳሰበ የመሪ ስርዓት ሲኖረው 5L ደግሞ የመሪ ሲስተሙ ራክ ኤንድ ፒኒየን ሲስተም በመሆኑ የተሻለ እንዲሆን አድርጎታል። ነገር ግን አፐር ኤንድ ሎወር አርማቸው ተመሳሳይ የምንለው አይነት ነው። የኋላ እግራቸው ላይ ደግሞ ሁለቱም ድረም ብሬክ ሲስተም የሚጠቀሙ ሲሆን በተጨማሪ ሰስፔንሽን ሲስተማቸው ባሌስትራ ወይም ደግሞ ሊፍ ስፕሪንግ የምንለው አይነት ነው። ወደ ቦዲያቸው ስንሄድ ደግሞ ከ3Y ይልቅ 5L የተሻለ እይታና ውበት እንዲኖረው ተደርጎ የተሰራ ነው። ምክንያቱም በዘመኑ የመሻሻል እድል ስላገኘ ማለት ነው። በመጨረሻም ካምቢዮ ወይም ትራንስሚሽናቸውን ስንመለከት ሁለቱም ባለ 5 ማርሽ ካምቢዮ ሲጠቀሙ፣ ነገር ግን 3Y ማዘዣው ከመሪው ጎን ሲሆን 5L ደግሞ በገቢናው መሀል ላይ እናገኛለን። የ3Y እና የ5L መሰረታዊ ልዩነት ይህን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ባይ ባይ።